እስቲ ስለ 5 ቢሊዮን ዶላር እናውራ። አዎ 5 ቢሊዮን ዶላር። በርካታ የዓለማችን ሀገራት በታሪካቸው ይህን ያህል ገንዘብ ለዓመታዊ በጀታቸው መድበው አያውቁም። ሀገራችን ኢትዮጵያ እንኳን አሁን ባለው ምንዛሪ ስናሰላው ለመጀመሪያ ጊዜ ይህን ያህል ዓመታዊ በጀት የመደበችው በ2015 ዓመተ ምህረት ነበር። 801.65 ቢሊዮን ብር አጽድቀናልና ይህ 5 ቢሊዮን ዶላር ወይም ከ800 ምናምን ቢሊዮን የሚበልጥ ገንዘብ የአንድ የ11 ዓመት ልጅ ሀብት ነው ብላችሁስ እጃችሁን ባፋችሁ አትጭኑም? አንዳንዴ ሀብት ሲፈልገን ዓለም ፊቷን ስታዞርልን ምንነቱን እንኳን በማናውቀው የዕድሜያችን ክልል እንዲህ ከቁጥር በላይ ይትረፈረፋል። ውድ የቻናላችን ተከታታዮች በአንድም በሌላም መንገድ ገና በልጅነት ዕድሜያቸው ቢሊዮኖችን የሚቆጥሩ በሚሊዮኖች የሚራጩ 10 የዓለማችን ሕፃናትን ብናስተዋውቃችሁስ? አንዳንዶቹማ ምን አድርገውበት ሊጨርሱት ነው ያሰኛሉ። በተለይ አንደኛ ላይ ያለችው ትገርማለች። ቢሊዮነር ታላቅ ወንድሟን ቺስታው ትለዋለች። እንደተለመደው ከ10ኞቹ ጀመርን። 10ኛ ሩሲያውያኑ ወንድምናት ቫልዲስላቭ ቫሽኬቶቭ እና ኒኪታ ቫሽኬቶቭ ዕድሜ 13 እና 11 የሀብታቸው ምንጭ የዝነኛው ዩቲዩብ ቻናላቸው። የሀብታቸው መጠን ከ130 እስከ 150 ሚሊዮን ዶላር። ወላጆቻቸው ሰርጌይና ቪክቶሪያ ከ8 ዓመታት በፊት በሚያዝያ 2018 የልጆቻቸውን እድገት ማስታወሻ እንዲሆናቸው ቫልድ ኤንድ ኒኪ የተባለውን የዩቲዩብ ቻናል ከፍተው በየጊዜው የሚቀርጿቸውን ቪዲዮዎች መልቀቅ ጀመሩ። በኋላ ግን የተመልካቹ ቁጥር ከጊዜ ወደ ጊዜ እየጨመረ ሲሄድ ስራውን አጧጧፉት። በፈጠራ የተሞሉ ጨዋታዎችን፣ በልጆች አቅም ሊሞከሩ የሚችሉ ፈተናዎችን ማለፍና ምናብና ፈጠራን የሚያሳድጉ ጥያቄዎችና ተግባራትን ያካተቱት ከ1040 በላይ ቪዲዮዎችን በመስራት በመላው ዓለም 150 ሚሊዮን ሰብስክሪፕሽን ሲያገኙ ከ122 ቢሊዮን ጊዜ በላይ ታይቶላቸዋል። ዩቲዩብም እስካሁን ከ150 ሚሊዮን ዶላር በላይ ከፍሏቸዋል። መቼም የእነዚህን ሕፃናት ያህል በሚሊዮን የሚቆጠር እንኳን ባይሆን እግረ መንገዳችሁን ሰብስክራይብ ማድረግ አይረሳ። ላይክም ጊዜ አትፈጅም። እኔ ግን ልቀጥል። 9ኛ ልዑል ሉዊ አርተር ቻርልስ ዌልስ። የዌልሱ ልዑል ሉዊ የልዑል ዊሊያም እና የዌልሷ ልዕልት ካትሪን ሶስተኛ ልጅ ነው። እንደ አውሮፓውያን አቆጣጠር አፕሪል 23 2018 የተወለደው ልዑሉ በብሪታንያ ዙፋን ተተኪነት በአራተኛ ደረጃ ላይ ይገኛል። ገና ሲወለድ በተሰጡት ማዕረጎችና ከቤተሰቡ በሚያገኘው ውርስ እሱ ምድርን ሳያውቃት በፊት አዱኛ እጇን ዘርግታ ተጠብቀው ነበር። ያው ግን ሲወለድ እንደ ማንኛውም ሕፃን እያለቀሰ ነው የመጣው። በእንግሊዝና በመላው ዓለም ባለው ሀብትም ሁሉ የተሟላለት ነው። አሁን ላይ ይህን ያህል ነው ተብሎ በእርግጠኝነት ባይቀመጥም ገና በ8 ዓመቱ ቢያንስ ከ125 እስከ 200 ሚሊዮን ዶላር ሀብት እንዳለው ይገመታል። ቢሊዮንስ ቢሆን የት ሄዱበት አትሉኝም? 8ኛ ቺካጎ ውስጥ አሜሪካዊት ሕፃን ዕድሜ 8። የቺካጎ ከተማን ስም ተውሰው ለልጃቸው ሰጥቷታል። ያው እኛ ጋር እንዳለው ልማድ ማለት ነው። የታዋቂው ዘፋኝ ካኒያ ዌስት እና የሚዲያ ባለሙያዋ ኪምበርሊ ኖኤል ካርዲሻን ሶስተኛ ሊስቶን ስላላት የሀብት መጠን ግልጽ ያለ መረጃ ባይቀመጥም ቢያንስ ከ200 እስከ 250 ሚሊዮን ዶላር ሊሆን እንደሚችል ይገመታል። የቢሊዮነር ወላጆቿ ውርስ አካል የሆነችው የ8 ዓመቷ ሕፃን ምናልባትም የሀብቷን ብዛት ለማወቅ እንኳን ጥቂት ዓመታት ሳያስፈልጓት አይቀሩም። ብቻ በገንዘብ ጦት የሚቀርባት ደስታ ንዋይ ከሚገዛው ነገር የምታጣው አንዳች ነገር ሳይኖር እያደገች ነው። 7ኛ ኖርዝ ዌስት አሜሪካዊትና የቺካጎ ታላቅ እህት ዕድሜ 13። ኖርዝ ዌስት በጂኦግራፊ ከተማርነው የንዑሳን አቅጣጫዎች ትምህርት ጋር ሳይሆን ከሀብት ጋር የሚያያዝ ስም ነው። ሳስበው በእኛ ሀገር ሰሜን ምስራቅ ብለን የምንጠራት ይመስለኛል። ቤተሰቡ ስምን ከአቅጣጫ ጋር በማያያዝ ተለከፈ እንዴ ያሰኛሉ። አባቷ ምዕራብ እሷ ደግሞ ሰሜን ቢባሉም ሀብት ግን የኔ ብላቸዋለችና በስማቸው ምክንያት የሚያሾፍባቸው ይኖራል ብዬ አላስብም። በነገራችን ላይ እስቲ በሀገራችን ከምስራቅ ውጭ ባሉት አቅጣጫዎች የተሰየመ የምታውቁት ወይም የምታውቋት ሰው ካለ ኮሜንት መስጫው ላይ አስፈሩልኝ። እኔ ግን ወሬን ልቀጥል። ጠቅላላ ሀብቷ እስከ 375 ሚሊዮን ዶላር እንደሚደርስ የሚነገርላት የ13 ዓመቷ አዳጊ በርካታ የዓለማችን የሕፃናት የውበት መጠበቂያና የአልባሳት ብራንዶች ከእርሷ ጋር የማስታወቂያ ኮንትራት ለመፈራረም የሚረባረቡባት ናት። ዓመታዊ ገቢያውም ከ35 ሚሊዮን ዶላር በላይ ሆኗል።
14 የሪል ስቴት ድርጅቶች፣ የ5 ሚሊዮን ዶላር ቢትኮይን እና 6 ቅንጡ መርከቦች በስሟ ተመዝግበው ከሚገኙ ሀብቶቿ ጥቂቶቹ ናቸው። እናስ ስሟ ሀብቱን አልገደበውም በማለቴ ተሳሳትኩ? ስድስተኛ ስቶርሚ ዌብስተር ዕድሜ 8 አሜሪካዊቷ አዳጊ የዝነኛዋ የሪያሊቲ ሾው ኮከብ ካይሊ ጄነር እና የራፕ ሙዚቃ አቀንቃኙ ትራቪስ ስኮት የበኩር ልጅ ናት። በተደጋጋሚ በእናቷ ሶሻል ሚዲያ ገጾች ላይ የምትታየው እንዲሁም በቅርቡ በቅንጦት ፋሽንና በሞዴሊንግ እንቅስቃሴዎቿ ትኩረት የሳበችው ስቶርሚ የሀብቷ መጠን ከ400 እስከ 700 ሚሊዮን ዶላር ይደርሳል። ታዲያ ይሄ ወላጆቿ ካላቸው ቢሊዮኖችን የተሻገረ ሀብት ምን ያህሉ ይደርሳታል የሚለው ተሰልቶ የተቀመጠ ነው እንጂ የሚታወቅና በራሷ የፈራቸው ሀብት አይደለም ይላሉ መረጃዎች። ትልልቅ የሚባሉ የህፃናት መዋቢያና አልባሳት ኩባንያዎች እባካችሁ ምርታችንን ታስተዋውቅልን በሚል ወላጆቿን ደጅ እየጠኑ ነው። ገና በ8 ዓመቷ ወይ አለማሽቀባጭ ሁሌም ወዳለው ፊቷን እንዳዞረች። አምስተኛ ብሉ አይቪ ካርተር አሁንም እዚያው አሜሪካ ነን። የ14 ዓመቷ ኮረዳ የዝነኞቹ ዘፋኞች ቢዮንሴ ኖልስ እና ጄዚ የመጀመሪያ ልጅ ስትሆን በዳንስ በትወናና በሙዚቃው የወላጆቿን መንገድ ተከትላለች። የራሷ የፋሽን ዲዛይነር፣ የዳንስ አሰልጣኝ፣ የምግብ ባለሙያና የ24 ሰዓት ጥበቃ ተመድቦላት የምትንቀሳቀሰው ካርተር ገና በተወለደች በሁለተኛው ቀን ታይም መጽሔት ዝነኛዋ የዓለማችን ሕፃን ብሏት ነበር። በ2024 በዲዝኒ ስቱዲዮ በተሰራው ሙፋሳ ዘ ላየን ኪንግ በተባለው የአኒሜሽን ፊልም ላይ ልዕልት ኪያራን በድምጽ በመጫወት ከእናቷ ቢዮንሴ ኖልስ ጋር የተሳተፈችው ካርተር ጠቅላላ የሀብቷ መጠን እስከ 720 ሚሊዮን ዶላር ይገመታል። በሚሊዮን የሚቆጠረው ዶላር ይቅር፣ ግን እኔስ ይህንን ቪዲዮ ስንት ሰዎች ሰብስክራይብ እና ላይክ ያደርጋሉ ብዬ ልገምት? 700፣ 1000፣ 1 ሚሊዮን? አስገርሙኝ እስቲ። ቀጠልኩ። አራተኛ አርዜድኤ አቴልስተን ሜርስ አሜሪካዊ። የ4 ዓመቱ ሕፃን አሁን ላይ እንደ ማንኛውም የሰው ልጅ የእርሱ ዓለም ገንዘብ ሳይሆን ወላጆቹ፣ ትልቅ ፍላጎቱ ደግሞ ጨዋታ ነው። እድል ግን እሱን ፍለጋ እየተንከራተተች ይመስላል። የዝነኞቹ አሜሪካውያን አቀንቃኞች ሪሃናና ኤሳፕ ሮኪ የመጀመሪያ ልጅ ምናልባትም በቀሪ ዘመኑ ለቅንጡ ሕይወት ከሚያስፈልገው በላይ ሀብት ባለቤት ነው። ከ850 ሚሊዮን እስከ 1.2 ቢሊዮን ዶላር የሚገመተው ሀብቱ ከበርካታ የዓለማችን ሀገራት ዓመታዊ በጀት በእጥፍ ይበልጣል። ከኛ ሀገርስ አትሉኝም? እግዚአብሔር ይመስገን ለጥቂት ተርፈናል ነው መልሴ። ከ11 ዓመታት በፊት 178.6 ቢሊዮን ብር በጀት ያጸደቅን ሲሆን አሁን ባለው ግብይት ካሰላ ነው የዚህ የ4 ዓመት ልጅ ሀብት በጥቂት ከዚህ ቁጥር ይልቃል። አንድ ሚስጥር ልንገራችሁ። ዝነኞቹ አቀንቃኞች የልጆቻቸውን ፎቶና ቪዲዮ በዘፈቀደ ከማጋራት እጅግ የተቆጠቡ መሆናቸው ግን ብዙዎችን ያስገረመ ጉዳይ ነው። ሶስተኛ ቫለንቲና ፓሎማ ፒኖ አሁን ላይ ያላት ጠቅላላ ሀብት 1.9 ቢሊዮን ዶላር። በዚህ ስብስብ ውስጥ ዕድሜዋ 18 የሞላ የሀብት መጠኗ ግን ከሚገመተው በላይ የተወነጨፈ እንስት ናት። የዝነኛዋ የሆሊውድ ኮከብ ሳልማ ሃይክ እና የፈረንሳዩ ቱጃር ነጋዴ ፍራንሷ ኦንሪ ፒኖ የመጀመሪያ ልጅ ስትሆን ሀብቷ ከአውሮፓውያኑ 2021 ወዲህ በየዓመቱ በ16.15 በመቶ እየጨመረ ነው። እናንተ ይሄን ቪዲዮ አይታችሁ እስክትጨርሱ እንኳን በርካታ ሺህ ዶላሮች ወደ ካዝናዋ እየገቡ ነው። ላለው ይጨመርለታል የሚባለው ይሄ ነው እንግዲህ። የአሜሪካና የሜክሲኮ ጥምር ዜግነት የያዘችው ወጣት እንግሊዝኛ፣ ስፓኒሽና ፈረንሳይኛ አቀላጥፋ ትናገራለች። ከወላጆቿ ካገኘችው ሀብት በላይ ለማፍራት ራሷን በእውቀት ያዳበረች ናት ይሏታል። አንዳንድ ሰነፎች እንደሚሉት ቁጭ ብሎ መብላት ብቻ የሚለው እሳቤ በእርሷ ዘንድ ቦታ የለውም። ወደ ሁለተኛው አለፈን። የዌልሱ ልዑል ጆርጅ ብሪታንያ ዕድሜ 13 የሀብት መጠን ከ3.6 እስከ 4.6 ቢሊዮን ዶላር። በሙሉ ስሙ ፕሪንስ ጆርጅ አሌክሳንደር ሉዊ ተብሎ የሚጠራው አዳጊው ልዑል የብሪታንያ ንጉሳውያን ቤተሰብ ልጅ ሲሆን አሁን በንግስናው ዙፋን ላይ ካሉት ንጉስ ቻርልስና ከአባቱ ልዑል ዊሊያምስ ቀጥሎ ንጉስ የመሆን ተስፋ አለው። ይህ እንግዲህ አሁን በዙፋን ላይ ያሉት ንጉስና አባቱ ሲያልፉ ሊከሰት የሚችል ቢሆንም ስም እንጂ ንጉስ ከሚያገኘው ያጣው አንዳች ነገር የለም። እንደ ማንኛውም ሕፃን እያለቀሰ ዓለምን ቢቀላቀልም ልክ ሲወለድ 133,000 ሄክታር ወይም 1330 ኪሎ ሜትር ስኩዌር መሬት
በስሙ ተመዝግቦለታል። ይህን ለማስላት ብዙ አትድከሙ። የኛዋን አዲስ አበባ 2 እጥፍ የሚበልጥ መሬት የዚህ የ13 ዓመት ልዑል የግል ንብረት ነው። በየዓመቱም ከ28 ሚሊዮን ዶላር በላይ ከዚህ መሬት ያገኛል። በእውነት ፌር አይደለም። ግን ይቀጥላል። ወደፊት የሚያገኛቸው ማዕረጎች ጠቅላላ ሀብቱን ወደ 60 ቢሊዮን ዶላር ሊያደርሱት ይችላሉ ተብሎ ይገመታል። ለጌታም ጌታ አለው አትሉም? ታናሽ እህቱ አንተ ቺስታ ብትለው ዋሸሽ የሚላት የለም። ጆሮአችሁን አትጠራጠሩ። አዎ ታናሽ እህቱ ነው ያልኩት። አንደኛ የዌልሷ ልዕልት ቻርሎት ዕድሜ 11። በሙሉ ስሟ ቻርሌት ኤልዛቤት ዲያና ተብላ የምትጠራው ልዕልት የሀብቷ መጠን ከ5 ቢሊዮን ዶላር በላይ ነው። የንግሥት ኤልሳቤጥ ሁለተኛ፣ የንጉሥ ቻርለስና የሟቿ ልዕልት ዲያና ሶስተኛ አልጋ ወራሽ ነች። የሀብቷ መጠን ከታላቅ ወንድሟ እንዲበልጥ ያደረገው ዋነኛው ምክንያት ግን አያቷ ልዕልት ዲያና ከመላው ዓለም የሰበሰበቻቸውና 102 ሚሊዮን ዶላር የሚያወጡ እጅግ የከበሩ ውድ ጌጣጌጦች እንዲሁም የንግሥት ኤልሳቤጥ እስከ 69 ሚሊዮን ዶላር የሚያወጡ ዘውዶችና ቲያራዎች፣ የአንገት ማርዳና ሀብሎች፣ የእጅ አምባሮችና ቀለበቶች ቀጥተኛ ወራሽ መሆኗ ነው። የትኞቹ ሕፃናት አስገረሟችሁ? የትኞቹስ ለማመን የሚከብድ ሆኑባችሁ? ኮሜንት ላይ አስፈሩልን። እንደተለመደው ቪዲዮን ከወደዳችሁት ላይክ አድርጉ። 1000 ሰብስክሪፕሽን ላይ ያልደረሰው ፔጃችንንም 1000ን ብታሻገሩት በሚቀጥለው ቪዲዮአችን እጅ እንድንነሳ ታደርጉናላችሁ። አቦ መልካም መሻታችሁ ይስመር። ሰላም።